ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እንዴት ናችሁ? ሰላም ነው? ከኔ ጋር አለሁኝ እግዚአብሔር ይመስገን። በእውነት ማለት ነው እንዲህ ሰሞኑን ምንድነው ዩቲዩብ ማለት ነው ዩቲዩብ ባለትዳሮች ካፕሎች ማለት ነው። በእርግጥ ዩቲዩብ ማለት ነው ካፕል ሲሆን ማለት ነው በጣም ቫይራል ይወጣል ማለት ነው እና ሰሞኑን ደግሞ ኢትዮጵያ ዩቲዩበሮች ጋር ማለት ነው የመጣው በቃ በትዳር ነው ማለት ነው። በእውነት በትዳር ናሂ ውብዬ ናሂና ውብዬ እሙና እሙና ዮ ሳሚና እሙ አብረሽና ሩታ እንደገና ደግሞ ማን ናቸው? ዙሮ ብዙ ዩቲዩበሮች ማለት ነው ካፕል የሆኑ ብዙ ዩቲዩበሮች ማለት ነው። እንዴ ምን አመጣባችሁ? በእርግጥ ዩቲዩብ በጣም አሽቃባጭ ነው ማለት ካፕል ለሆኑ ሰዎች በጣም ነው እና ሁለተኛ ደግሞ አሁን ዩቲዩበሮች አሁን እንትን እያወሩት ያሉት ነገር ምንድን ነው? ብዙ ጊዜ ማለት ነው ቫይራል የሚወጣላችሁ የሆነ እኛም አሽቃባጭ ነን አንዳንድ ጊዜ ማለት ነው ባልና ሚስት ተጣልቶ የሆነ ጸብ ምናምን ስናይ ማለት ነው ግር ብለን የምንሄደው ነገር በእውነት ህይወቴ ማለት ነው። ዩቲዩበሮች የሆነ ጸብ ዋሽተው እንደተለያዩ ወይም ወንዶች አደረገብኝ ወይም ሴቶች ታደረገችብኝ ተባብሎ ማለት ነው የዩቲዩብ አጀንዳ የሚጀምሩት ማለት ነው ቫይራል ሳይወጣላቸው ሲቀር ነው። በእውነት ነው የምላችሁ እና ብዙ ሰው ግቡና ይውላቸው ማለት ነው እንትናቸው ቀዝቀዝ ያ አብርሽና ሩታ ሲጀመር እንትን አይደሉም እኔ እንደሚመስለኝ ማለት ነው። ምክንያቱም እነሱ 300 400 ከዛም በላይ ይታይላቸዋል። ሰብስክራይባቸው ማየታችሁት ከሆነ በጣም ቫይራል ይወጣዋል ማለት ነው። እንትን ሰብስክራይቡን በጣም ሀይ ነው። ሁለተኛ ቫይራል አለው ማለት ነው። የነሱ መቃል አይደለ ሰው አሽቃባጭ ነው ከድሮ ጀምሮ ሁለተኛ ዓመታቸው መጣ ማለት ነው። ግን አሁን እሙና ሳሚ እንደዚሁም ደግሞ እዩና እሙ በዛታ እንዲሁም ደግሞ ውብዬና ናሂ ማለት ነው እና እነሱ አይታችኋቸው ከሆነ እንትናቸው ቫይራል ያወጣላቸው ሲል ነው ማለት ነው። እና እየገባችሁ በቃ ከሚጣሉ ከሚያሟሩትበት ትዳራቸው ምናምን ለምን እየገባችሁ አታዩላቸውም? በእናታችሁ ኖር ነው። አሁን እንትና እሙና ሳሚም ያው ሚስቱ ልትወልድ ነው። ዳይፐር አለ፣ ወተት አለ፣ እንደገና ደግሞ ሌላ ልጅ ሊጨመር ነው። የቤት ኪራይ ያለበትን የገባችሁ ሁላችሁ እነሱ እንኳን ደስ የሚሉ ካፕሎች ናቸው። ያኔ ስለ በጣም ብዙ ጊዜ የሚሰሯቸው ቪዲዮዎች በቃ በጣም ፈታ የሚያደርጉ ምናምን ናቸው። ያኔ ፕራንክ ቢሆንም ራሳቸው ዋሽተው ነው ፕራንክ የሚያደርጉት እርስ በርሳቸው። መቼም ሁል ጊዜ የሰው ልጅ ፕራንክ አይሆንም፣ ግን አለ አይደለ ኑሮን እንትን ሲባል እያወቁም ፕራንክ ተደረገ ይባላል እና ሰሞኑን በቃ በዛም በዚህም ሲሄድ ከሌና ከሌ ተጣሉ ነው ማለት ነው። ደግሞ ችት ነው በቃ ከልችት አደረገ ሁሉም ዩቲዩበር ማርያምን አይታችሁ ከሆነ ማለት ነው ችት ተደራርገው ነው እና በቃ ለምን እኛ ነሳ ሰብስክራይብ አታደርጉንም? ሸር አድርጉልን፣ ላይክ አድርጉልን። እንዴ ያስባል። እኛም ለሰው እየሽቃበጥን ለሰው እየጨበጨብን እንዴት ለኛስ በቃ እርስ በርሳችን እስኪ ላይክ ሸር እንደራረግ ማለት ነው። አይደብርም እንደ እናንተ? እና በቃ እኛም ካፕል ሆነን መምጣት ነው ታዲያ እንግዲህ እንደ እግዚአብሔር ፍቃድ ማለት ነው። ወንድ ልጆች አለ ግራ ጎን የሚለው ማለት ነው። እና እንግዲህ እንደ እግዚአብሔር ፍቃድ እኛም እንግዲህ መድኃኒዓለም ሲፈቅድ ማለት ነው አንድ ቀን ከአንድ ወደ ሁለት ሆነን እንመጣለን ማለት ነው። ግን ስደት ላይ ማየፋ እግዚአብሔር ከፈቀደ ከቤተሰቦቻችን ጋር ሆነን ማለት ነው ልጆቻችን ከቤተሰብ ጋር ሆነን ወንድሞቻችን ጋር ሆነን በአዲስ ቪዲዮ እንመጣለን ማለት ነው። እግዚአብሔር ፍቃድ ግን ሀገራችን ኢትዮጵያ ሰላም ያድርግልን። እግዚአብሔር በእውነት በአሁኑ ሰዓት በቃ በዛም ስትገቡ ለቅሶ ነው፣ በዚህም ስትገቡ ለቅሶ ነው። ቤታችሁን ሰርታችሁ ጨርሳችሁ አስተካክላችሁ እንኳን ሀገር ልግባ ስትሉ በጣም በእውነት እኔ እንደ ኢትዮጵያ ሆኜ የፈራሁት ሀገር የለኝም። ይቅርታ አድርጉልኝና ስላችሁ ያኔ ሌላ ሀገር የለም ግን ብዙ ጊዜ ከመሆን የተነሳ ነው መሰለኝ በአሁኑ ሰዓት ኢትዮጵያ የሚባለው ነገር ለእኔ በጣም እንትን የሆነብኝ። አሁን ብዙ ሰዎች ኢትዮጵያ ገብተው ምናምን ሳያቸው የሆነ ልቤ ድንግጥ አይልም ማለት ነው። በእውነት ነው የምላችሁ እኔ የኔ ለ2 ወር ለ3 ወር ተፈቅዶልኝ የቤተሰቦችን አይቼ ምናምን
ትመለሻለሽ የሚሉኝ አጋጣሚ ቢኖር ማለት ነው እግዚአብሔርን ሀገሬ ገብቼ 1-2 ወር ምናምን ቤተሰቦቼ ጋር ሳልፌ ተመልሼ ሳውዲ በመጣ ደስ ይለኛል ማለት ነው። ምክንያቱም አላቅም ብዙም ያንን ያክል ኢትዮጵያ መኖር ምናምን አላቅም፣ በእውነት አላቅም። እንግዲህ እግዚአብሔር መልካሙን ነገር ያምጣልኝ ማለት ነው። እንግዲህ እግዚአብሔር ያቀና እንዲቀበል ብሎኝ ደግሞ ኋላስ ሙሉ ሂጂ ወደ ሀገርሽ ምናምን የሚለኝ መንፈስ እስከሚመጣ ድረስ ማለት ነው። እና እግዚአብሔርም ደግሞ ቤተሰቦቻችንንም የጤና ሳጥቶልን እኛንም ባለንበት እግዚአብሔር ጠብቆን ማለት ነው። እንግዲህ ቤተሰቦቻችን እንድናገኛቸው እግዚአብሔር ይርዳን። ሁለተኛ ደግሞ ሀገራችንን ሰላም ያደርግ። በእውነት የሁሉ ፍራቻ ከሀገር ሰላም ማጣት ነው። ግማሹ ኢትዮጵያ ገብቶ ኑሮ እንደዚህ ነው፣ ኑ ቶሎ ኑሮ ውድ ነው የሚሉት ዋሽተው ነው ምናምን ይላሉ። ግማሾች ደግሞ ወይ የኢትዮጵያ ኑሮ ምናምን ይላሉ ማለት ነው። እና እንግዲህ እግዚአብሔር አንድን መልካም ነገር እስከሚያመጣው ድረስ አላውቅም። ዙሮ ላይክ፣ ሸር፣ ሰብስክራይብ ያደረጋችሁ እስኪ የቆጠረውን ብር እንኳ እስከማወጣ ድረስ ላይክ ሸር አድርጉልኝ ማለት ነው። እንዴ አሁን እኮ ቆጥሯል እንዴ 66 ኤሮ ምናምን አለው ማለት ነው። 67 ኤሮ ሊሆን ነው ማለት ነው። በእርግጥ 6ኛ ወሩን ይዟን ቪዲዮ ከሰራሁበት አሁን ሰሞኑን ነው 1-2 ሳምንት እየሆነኝ ነው ብቅ ብቅ ማለት ከጀመርኩኝ ማለት ነው። እና ላይክ ሸር ሰብስክራይብ ያደረጋችሁ ቢያንስ እንኳን የቆጠረውን ብር ላውጣ ማለት ነው። ግን የቆጠረው ብር እኮ ማለት ነው የተወሰነ ብር ነው። ሌላው ብር ማለት ነው የእንትኔ ነው የጊፍተር ብር ነው ማለት ነው። ጊፍት የተሰጠሁት ሞኔታይዝ ሲደረግ ማለት ነው። ጊፍት የተሰጠሁት ብር ነው፣ ገንዘቤ ነው ማለት ነው። እኔ ሰጥቼ የተሰጠሁት ብር በቃ እስኪ ላይክ አድርጉ። እስኪ ኢትዮጵያ ቆይ እመጣላችኋለሁ ማለት ነው። የኢትዮጵያ ዩቲዩበሮች ማለት ነው በውስጥ ነው እመጣላችሁ። ሸር አድርጉልኝ። ከድር ራያ፣ ደሱ ራያ፣ አርሶ በል ሚዲያ እመጣላችኋለሁ በውስጥ ማለት ነው። ሸር አድርጉ ማለት ነው።